ቴሌብር ይፋ ከተደረገበት ጊዜ ጀምሮ 16.19 ሚሊዮን የሚሆኑ ደንበኞች 34.41 ቢሊዮን ብር ብድር ወስደዋል። ከኢትዮ ቴሌኮም ኢትዮ ቴሌኮም ከቀጣዩ አድማስ ዲጂታልና ከዚያም ባሻገር 2028 ስትራቴጂክ ቀርጾ ተግባራዊ እያደረገ መሆኑ ይታወቃል። ኢትዮ ቴሌኮም በስትራቴጂው መሠረት የ2018 ዓ.ም በጀት ዓመት የመጀመሪያ መንፈቅ የሥራ አፈጻጸም ሪፖርት አቅርቧል። ሪፖርቱን ያቀረቡት የኢትዮ ቴሌኮም ዋና ሥራ አስፈጻሚ ፍሬሕይወት ታምሩ ናቸው። ቁጥሮች ምን ይላሉ? ከዋና ሥራ አስፈጻሚ ፍሬሕይወት ታምሩ በቀጣዩ አድማስ ዲጂታል የ4G ሽፋን ሙሉ በሙሉ ይዳረሳል። በዚህ ዓመት ሽፋኑን 84 በመቶ ለማድረስ ታቅዷል። ባለፉት 6 ወራት የ4G ሽፋን 74 በመቶ ደርሷል። በአሁኑ ሰዓት የ4G አገልግሎት በአጠቃላይ በ1069 ከተሞች ማዳረስ ተችሏል። 133 የሚሆኑት ከተሞች ባለፉት 6 ወራት የተጨመሩ ናቸው። በ6 ወር 3.93 ሚሊዮን አዳዲስ ደንበኞችን መፍራት ተችሏል። አጠቃላይ የቴሌኮም አገልግሎት ተጠቃሚ ደንበኞች ብዛት 87.1 ሚሊዮን ደርሷል። የቴሌብር ተጠቃሚዎች ቁጥር 58.61 ሚሊዮን ደርሷል። ባለፉት 6 ወራት 4.69 ሚሊዮን አዳዲስ ደንበኞች ተጨምረዋል። በቴሌብር አነስተኛ ብድር የወሰዱ ዜጎች ቁጥር 4.27 ሚሊዮን ሲሆን የወሰዱት የብድር መጠን 8.62 ቢሊዮን ብር ነው። ቴሌብር ይፋ ከተደረገበት ጊዜ ጀምሮም በአጠቃላይ 16.19 ሚሊዮን የሚሆኑ ደንበኞች 34.41 ቢሊዮን ብር ብድር መውሰዳቸውን በዛሬው ዕለት በቀረበው ሪፖርት ተገልጿል። አጠቃላይ 278 የሚሆኑት የኔትወርክ ጣቢያዎች ተገንብተዋል። በሀገሪቱ የሚገኙ የኔትወርክ ጣቢያዎች ቁጥር ወደ 10,288 ከፍ ብሏል። ከተገነቡ 278 የኔትወርክ ጣቢያዎች ውስጥ 130 የሚሆኑት በገጠሩ የሀገራችን ክፍል የሚገኙ ሲሆኑ በዚህም 761,027 የሚሆኑ ዜጎችን ተጠቃሚ ማድረግ ተችሏል። በአጠቃላይ ባለፉት 6 ወራት በተሰሩ ሥራዎች 1,134,735 ተጨማሪ ዜጎችን ማስጠቀም የሚያስችል የኔትወርክ መሠረተ ልማት ማቅረብ ተችሏል። ይህንን ቻናል ሰብስክራይብ በማድረግ እና ቪዲዮዎቹን ላይክ በማድረግ በየጊዜው የምንለቀውን አዳዲስ መረጃ ያግኙ።